ይህች የግል ሄሊኮፕተር አለ ማይ ፍሬንድ ታግባታለህ። የግል ሄሊኮፕተር ካለ ፈርመህ ግባበት። ሌላ ምንም ላደርግ አልችልም። የባልየው ሁሉ ውል 80ውን አስፈትተህ ለሱ 5 ሚሊዮን ዶላር ሰጠህ። ሚስትራ ሲግባልሽ እንዴ አንዱ ምን አለ በረኛ ናት አላለም። አንቺ በጣም የሚገርም ነው። የመጣሽው ዛሬ ከሚንታ ተነስቼ ነው የገባሁት። ቁምጣ ናት ከታች ቁምጣ ናት። አሞጣይ ጌም እንጫወት። አዎ ለዚህ ደንቆሮስ ብቻዬን መታገል የለብኝም። ጌም እንጫወት። 3 ጌም እንጫወታለን። በጣም ደስ ይለኛል በእውነት 6 ዊን አለው 5 ዊን አለኝ ጋይስ። ይሄን ነገር እንደኖርኩ አይተነው ዘይት ፋብሪካ ያለው ሰው ካልሆነ የሚያገኘው አይመስለኝም። አንቺ እንዴት አይነት ከባድ ነገር ነው። ከባድ ነገር ነው ግን ተነሽና አሳየች ለተመልካቾቻችን። በእውነት እስኪ ብድግ ብለሽ ትንሽ አሳያ ሰላም በያች። እላለሁ አይተነው ያክል ዘይት ፋብሪካ ያለው ነው እንጂ የሚገዛው እንደው ዝም ብሎ የኮልኮሌው ላዳ የሚነዳው ሰው የሚያገኘው አይመስልኝም። የአሜሪካው ዲያስፖራ የሚያገኘው ከባድ ሚዛን ነው። በስማ እስኪ ዲያስፖራ እንደው ፈልግልኝ ተመቸኛል ወይ ባጭስ እዚህ ጋር ደግሞ ተጨሰልኝ። ቀጥሉ እንዳንሸነፍ። ምን አብዳ ሞጣማ ማረን ሞጣና ቀኸኝ እኮ ነው። ቀጥል ጌሙን ልቀቅ። የጌሙን ኮይን ልቀቁት ጋይስ፣ እንዴ ልቀቁት። ታፕታፕ ሼር አድርጉት። ልቀቁት። ቁንጅና አላት አዳነች። ምኗ ቁንጆ እንደሆነ ታውቃላችሁ? እስኪ እናንተን ሁለታችሁ። አዳነች በጣም ቆንጆ ነው። አባይዞ የሰው ልጅ ሁሉ ሲሰራው እግዚአብሔር ቆንጆ ነው። ኮምፔር ስለምናደርግ ነው እንጂ አዳነች ምኗ ነው የሚያምረው? እስኪ ግልጽ አድርጉ እስኪ። አዳነች አንድ ነገር የሚያምርላት ነገር አለ። አዳነች አበበ ጸጉሯ ነው? ኖ ጸጉርማ አርቲፊሻል ነው። ምንድነው? እኔ እንጃ ምኗ እንደሚያምር አላውቅም። መቀመጫዋ በጣም ኃይለኛ ነው። ያዳነች አበበ በኋላ ተቋማለ ፋክት እኮ ነው ይሄ እኮ ምንሸት አይደለም። ምንም ሰውን ማጣጣል አይቻልም። ፖለቲካ ልዩነት ምናምን ሊኖር ይችላል። አዳነች ፊቷ ምናምን እንደሌላው እንደናንተ ላይሆን ይችላል። ግን አዳነች የኋላ ሸቷ የመጨረሻ ያበደ ነው። ሰውየው ያ ጎጃም የገባባት ከኋላ አይቶ ይመስለኛል። በቃ ከባድ ነው። ያቦላ ተራራ በይው እና ዝም ብሎ ሰው ይኸውልህ ሲፈጥረው ሰው አንድ ነገር ያሳምርለታል። ወይ ጣቶቹ፣ ወይ አይኗ፣ ወይ መዳሌዋ፣ ወይ እግሮቿ፣ ወይ ጸጉሯ ሁሉን አሟልቶ አይሰጥም። ባይዞ ሁሉን አሟልቶ ይሰጣል አይሰጥም። የሆነ ጉለት ይኖራታል። ጉለት ማለት ለኛ ነው እንጂ ለእግዚአብሔር ሰላም። ሸልዬ ነው ስምሽ? ሻላይ ሸልዬ ሻላይ ምንድነው የዜግነትሽ? ኧረ ኢትዮጵያዊ ነኝ። ተው ሞጣዬ። ብሔርሽ ምንድነው? እንትን ዘውግሽ? የዲላ ልጅ ነኝ። ጌዲዮ ነኝ። ጌዲዮ የሚባል ብሔር ያጠፉት እነ ኦሮሞዎች። ኧረ አንጠፋም፣ እንበዛለን። አጥፍተውታል አላችሁ ግን እናንተ? ኧረ አለን ሞጣዬ፣ እየበዛን ነው። ጌዲዮን እኮ ጠፍቷል ተብሎ እኮ ጀዋር ማን ነው ታማኝ በየነ እኮ 8 ሚሊዮን 10 ሚሊዮን ብር እኮ ዘርፎበት ሂዷል። በጌዲዮ ብሔር አላችሁ ግን? አለን ሞጣዬ፣ አሁን በስተናል። ጌዲዮ ናችሁ። አማራ ነው የምትመስሉ ጌዲዮች። እስቲ በቪዲዮ ግቢ እንሽ። ዋዋ ቆንጆ ናችሁ። አንቺ ተነስ ብድግ በል። አንተ ቆንጆ ናችሁ ጌዲዮ። ጌዲዮ እንደዚህ ቀይ ነው እንዴ? አይ ሞጣ አዎ እንዴ? አዎ ጌዲዮ ብሔር። አንቺ አሁን ጌዲዮ ብሔር ነሽ? ያ እኔ ጌዲዮ ነኝ። በደግመሽ ክፈች። ብልጭ አድርጊው። ለሰውም ለምኑም ለአይነ ጥላውም ጥሩ ነው። ኧረ ሞጣዬ ተኝቻለሁ እኮ ከስራ መጥቼ ተኝቻለሁ። የት ነው የምትኖሪው? ይኸው አለሁኝ። የት ነው የምትኖሪው?
እኔ ሲያትል ነው የምኖረው። እዚሁ አሜሪካ? ያ አይገርማችሁም? ግን ጌዲዮን እኔ ብሔር እስካሁን አለመኖሩን በጣም 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 አለን ሞጣዬ አለን። እሺ እንኳን ደህና ቆየኝ ሞጣ። ኧረ አንቺንማ እንደው ጠቅላላ እኮ የሚሊፎኒ ኬክ በይው እግዚአብሔር በእውነት እያልኩሽ። የት ሀገር ሰው ነች? ጎጃሜ ባለዝናሯ እባላለሁ። እንዴ ዝናራለሽ እዚህ ጋር? አዎ እንዳታጠፊ ነግሬሻለሁ። ሊያሸማቅቁ ነው። ታቱ እዚህ አሜሪካን ሀገር ታቱ ይባላል። ፕራውድ አድርጊበት። አይ ላቭ ዝናር አይ ላቭ ታብ ምንድነው? ጥቁራት ንቅሳት እንዴ የጎጃሟ ማርነሻ አይ አማራ ሴት እኮ ደርባባ እኮ ገርሞኛል። ግን በቃ ለካ እንደው ስጋ ደም የሆነሽ ነው። ዝም ብሎ በቃ ከፀጉሬ እስከ ጥፍሬ ስንጥቅ የሚል ስሜት ተሰማኝ። በእውነት እውነት ነው። ላንቺማ እኔ ማውረድ አለብኝ። እግዚአብሔር በስማ የያዘኝ ኦነግኛው ቆሌ የህዋት ሁሉ ለቀቀኝ እንጂ በስማ ኑሪልኝ ይመች። እንዴ አይገርም? ከዱባይ ነው ይሄ እንደዚህ አይነት ሳቅና ፈንዲሻ። አረ መድኃኒዓለም በስማ በእውነት እልሻለሁ እንደው ልዩ ነሽ። ክብረት ይስጥልኝ ሞጣዬ። በጣም ያለው እስኪ ሰላም በያቸው። ሞጣዬ በጣም ነው የምወድሽ፣ በጣም አድናቂ ነኝ። በጣም ማለት ነው። አንተ ከሌለ ራሱ ቲክቶክ በጣም ነው የሚደብረው እና ለዛ ነው ቲክቶክ ያለ ሞጣ ባዶ ነው የሚለው። በጣም ይመችሻል የሞጣ ቀራኒዮ ፕሮግራም በጣም። ይቺ ቆንጆ እንግዲህ ባለ ሂጃብ ናት። አግብተሻል? አላገባውም። እንግዲህ መዘየር ይቻላል። ከአሜሪካ ነው ሌላ ነገር ምንም ዘይረናል። እንግዲህ ለእምነት የሚመች ሰው ካለ ጸዳ ያለ ይኸው እመቤቴን የምትመስል ልጅ ከች ብላለች። ያውም እንግዲህ ቤተ አማራ ነች። ማይ ፍሬንድ እንደው እንዴት አይነት ህዝብ መሰላችሁ! ደስ የሚል ነው። በቃ በጣም ይመችሽ የኔ እመቤት። እሺ አመሰግናለሁ ሞጣዬ፣ በጣም ነው የምወድ በእውነት። ሞጣ ቲክቶክ ያለ ሞጣ መናኛ ናት ነው ያለች። በእውነት ይመቻል። ሰላም ብያለሁ። ከየት ነው? እንዴት እንደማፈቅረ ብታይ። እንቅልፍ የለኝም በአንተ ፍቅር። በቪዲዮ ገብተሽ ፍቅርሽን ግለጭ። እውነት በቃ አልኩህ። እንቅልፍ ገና ሳይክ እምባ ነው የሚያንቀኝ። በጣም ነው ማለቅሰው። ሞጣ የኔ ቤት ሙና የምትባይ ሴትዮ ዝም ብለሽ መለፍ ነፋረ። በቪዲዮ ክፈችና ፍቅርሽን ግለጭ። ወይዬ ሞጣዬ፣ ወይዬ የኔ ፍቅር ሞጣዬ፣ የኔ ላብ። በቂጣቸው የሚያስቡ ሴቶች በጣም አስቸጋሪ። ወይ መሀይም ልጅ በቂጧ የምታስብ ሴት አትመቸኝ። በቃ እንደዚህ አይነት ሴቶች የሚያስቡት ሁሌ በመቀመጫቸው እንትኖ ያለ ሁሉም ሟላ ማይላ ምናምን ሞታ አይደለም። ኧረ እኔ የምናገሩን አሰማም። በቂጡ የሚያስብ ቺክ ማንዴ እንደምወድ ብቻ ልንገርና ልውረድና ማታ ገባለሁ በቪዲዮ። ቀጤ እስኪ ምን ያልሽው? ሞጣ በጣም ነው የምወድህ የኔ ጀግና፣ የኔ ልዩ የአማራ ኩራት። እኔ እንጃ እኔ ለአንተ ቃላት ያጥረኛል። በጣም ጀግናችን ነህ። ለምን ቀለበት ሳትገዥልኝ? በጣም ደስ ይለኛል። እባክሽ ሞጣዬ፣ ወይ ሶስተኛ ወይ አራተኛ ደርበህ ብታገባኝ ራሱ ደስ ይለኛል። እኔ እንደዚህ አልቀበለውም። የ25 ምናምን 30 ግራም ወርቅ ለአንገት አምጥቶ የሚያጠልቅ ሴት ነው የምፈልገው። ወይ ደግሞ እኔ ለአንተ እንኳን ወርቅ ሌላም ዳይመንድም አደርግልሃለሁ ሞጣዬ። አማራ የሚል ቀለበት አሰርቶ የሚያጠልቁ ብቻ። ለአንተ ወርቅ ያንሳል፣ ዳይመንድ አደርግልሃለሁ። ዲያመንድ ታረጊዋለሽ? አዎ።
ላረባይ ፋድ ነው ትግል ከምትሰጡ ለሞጣ ቀራኒዮ አበርክቱ። ዶላርና እኔ ለማንም አልሰጥም። ሞጣ የኔ አልሸወድም፣ እንደሌሎች አይደለሁም። አትሸወጅም እንዴ? ምድር ላይ ከሆነም ሂጄ ምድር ላይ አደርገዋለሁ እንጂ እዚህ የማንም ሌባ የቲክቶክ ሌባ ልስጥ እንዴ? የሌባ ሁሉ ንገሪው፣ አስረግጠሽ ንገሪው። የሌባ ነው እኔ እኮ የሚኖሩት እኮ በእኛ ገንዘብ ነው። እዚህ አረብ ሀገር ባለኖች ልጆች ገንዘብ ነው በሚታለሉት። እንኳን አልታለሉ ጉራጌ ጸዳ ብላ እንግሊዝ ሀገር ስትገባበት በማዳም ቅመም ገንዘብ ለሳማ ደግሞ ልዩ ናቸው እኮ ወጣይ በቃ ያረግፉታል። እንግሊዝ ያበባና ኮፍያው ማሮቼ ፍቅሮቼ እያለች ታልባቸዋለች። ማሮቼ ፍቅሮቼ ጉራጌ እኮ እንደዚህ ነው ጸባው። የጉራጌ እኮ እኔ አይላም ጉራጌ ቀላል ብሔር አይደለም።